ሰዓት አልቋል። እሺ ወደዚህ አንድ ድርጅት 5600 ብር ከሚያወጣ እቃ ላይ የ10% ቅናሽ ያደርጋል። እቃው የሚሸጥበት ዋጋ ስንት ብር ነው? መቼም በየአካባቢያችን ይሄን ያክል ፐርሰንት ቅናሽ እናደርጋለን፣ ይሄን ያክል ፐርሰንት ቅናሽ እናደርጋለን የሚሉ ወሬዎች ትሰማላችሁ። እንዴት እንደሚሰላ ነው አሁን የምናየው። ሰው 5600 ማለት የእቃው ዋጋ ነው። ስለዚህ 5600 ሲባዛ በ10% ታረጉና ቅናሹን መጀመሪያ እናገኛለን። ሰው 5600 ሲባዛ በ10 ማለት 5600 ሲባዛ በ10 መቶኛ ማለት ነው። ስለዚህ ማንኛውም ሙሉ ቁጥር ቆጣሪው አንድ ስለሆነ ኦቨር 1 አለ። 20 በ20 ይጣፋል። 56 ሲባዛ በ10 ይሆናል። 56 ሲባዛ በ10 ደግሞ 560 ነው። ሶ ቅናሹ ስንት ነው? 560 ብር ቅናሽ ያደርግናል ማለት ነው። እቃው የሚሸጥበትን ዋጋ ለማግኘት 5600 ሲቀነስ 560 ነው የምናደርገው። ሶ 0 ሲቀነስ 0 0፣ 10 ሲቀነስ 4 10 ሲቀነስ 6 4፣ የኛው 5 ሆኗል። 5 ሲቀነስ 5 0፣ 5 ትወርዳለች። ስለዚህ እቃው የሚሸጠው 5040 ብር ነው ማለት ነው።